እንዲህ ነው የሚከበረው የእግዚአብሔር ሥጋና ደም። መጣችሁ ወጣችሁ እኮ ሆቴል አይደለም። ትንሽ እንኳን አታልቅሱም? እዚህ ትንሽ ቁጭ አትሉ? ትንሽ አትረጋጉ? ትንሽ ቀደም ብላችኋት ልጆች ሊያስቸግሯችሁ ይችላል። ማልበሱ ማጥባቱ ሊያስቸግሯችሁ ይችላል። ትንሽ እንኳን ቀድማችሁ አትመጡ? ተው፣ ይሄ ቤት የሚያስፈራ ቤት ነው። ተው፣ መላእክት የሚነጠፉበት ቤት ነው። ተው፣ አንዳፈረው። ሌላው ጸሎት ሁሉ ከዚህ ከቅዳሴ ያነሰ ነው። ይሄ ጉባኤያችን እንኳን ሳይቀር ከቁስሎቹ አጠገብ መሆን ማለት ቅዳሴ መሳተፍ ነው። ሌላው ሁሉ በረድኤት እግዚአብሔር ይገኝበታል። ቅዳሴ ግን ወልደ እግዚአብሔር ኢየሱስ ክርስቶስ ሥጋው ይፈተትበታል። አታምሹ። ቅዳሜ በጊዜ ተኙ፣ በሌሊት ተነሱ። ፊልሙ፣ ኳሱ፣ ቻቱ ምን ያደርግላችኋል? ቢያንስ ለአንድ ቀን መጨከን ያቅታችኋል። ለአንድ ቀን በሌሊት መነሳት ያቅታችኋል። ትምህርት ቤት ልጆቻችሁን 12 ሰዓት ተኩል 1 ሰዓት አይደል የምትሸኙት? ምን ነው ለቅዳሴ ሲሆን ትኮሩበታላችሁ? አልደፈራችሁትም እንዴ? አልተደፈረም እግዚአብሔር? ፈርተዋችሁ አክብረዋችሁ እኮ ነው ዝም ያሏችሁ። እኔ እንግዳ ስለሆንኩ ነው ተናግሬ ነገ ጧት ላጥ ነው ምለው። ግን የምር ነው እግዚአብሔርን አክብሩት፣ ፍሩት። እስከ መቼና እየተቋረጠ ይገባል ይወጣ? አትንቀጠቀጡም እንዴ? ሕያው እግዚአብሔር በፊታችን ቆሟል ወይ? አታምኑትም? ሲያልቅ ነው ሁሉም የግቢው የሞላው። ሲያልቅ ምን እናረጋለን? ዋናው ጉዳይ ሲያልቅ እኮ ማጀቢያ እኛ እያረግን ያለነው ማስታወቂያ ነው፣ አድቨርታይዝመንት። ዋናው ጉዳይን አትተውት።